ዋው 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 ብያለሁ። በቃ ዋው ምን ልበል በእናትሽ። አጠገቤ ብትሆኚ ግንባርሽን ነበረ የምንሰማው። ማርያምን ሩታዬ ትችያለሽ። በቃ አንደኛ አንደኛ አንደኛ። እግዚአብሔርን ጎበዝ፣ እሺ በርቺ። በጣም እጅግ በጣም ነው ደስ የሚለው። እግዚአብሔርን ጎበዝ። ወይኔ ሰሞኑ ያመጣሁት ጸባይ ግን በቃ ቪዲዮ ያለው እንትን እላለሁ፣ ከዛ ዳይሬክት ወደ ጉዳዩ ነው የምገባው። በጣም በጣም ይቅርታ አድርጉልኝ ቤተሰቦቼ። ሰላም ሰላም፣ ውድና የተከበራችሁ የመስኪ ቤተሰቦች እንዴት ናችሁልኝ? የማዳም ቅመሞች ደህና ናችሁ? እኔ ጋር በጣም ሰላም ነው፣ እግዚአብሔር ይመስገን ደህና ነን። እንዴት ናችሁልኝ? የእውነት ሩታዬ አኮራሽኝ፣ እግዚአብሔርን በጣም ግን አንድ ጥያቄ አለኝ። ማለት አሁን ሩታ ሰለመች፣ ሩታ እንደዚህ ያለች፣ ሩታ ምንድነው? የቱ ጋር ነው የሰለመችው? ኢጃብ ስላረገች ኢጃብ ማድረግ ምን ችግር አለ? ምን ችግር አለ? ምንም እኮ ችግር የለውም። ሲጀመር እኮ ጸጉራችሁን እንደዚህ እንደኔ ለምሳሌ እንደኔ እኔም አንዷ ነኝ። እንደኔ አርግ እኮ ሚል መጽሐፍ ቅዱስ ውስጥም ሆነ ቁርአን ላይም ሆነ የለማ። ሴት ልጅ እስከ እግሯ ጥፍሯ ድረስ ትሸፋፈን ይላል። ስለዚህ ምን ችግር አለ? ይሄ አሁን ሂጃብ ስለለበሰች እና አባያ ስለለበሰች ሩታ ሰለመች ማለት? ኧረ ተው 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 ተው። ማለት ነገሮችን አንዳንዴ ዳይሬክት ባንተረጉመው ደስ ይላል። ማለት ይሄ አሁን ምንም እኮ በቃ ሲምፕል የሆነ ነገር ነው። ምን ችግር አለው? በቃ ሙስሊም ጓደኛዋ ነው። እሱን ለማስፈጠር ደግሞ ሱሪ ለብሳ ምናምን ብትሄድ እሱ ጋር እንኳን ለማስፈጠር አሁን ዝም ብሎ ራሱ ሪሌሽንሺፓቸው ላይ ራሱ ሱሪ ለብሳ ስትሄድ ደስ አይለውም። እርግጠኛ ሆኜ ነው የምነግራችሁ፣ ምክንያቱም እሱ ሙስሊም ስለሆነ ማለት ነው። ግን ይሄ ደግሞ አንደኛ ትልቅ ቦታ ነው፣ ብዙ ሙስሊም እህት ወንድሞቻችን የሚያፈጥሩበት ቦታ ነው። ሁለተኛ ደግሞ ለሱም ክብር ስላላት ነው። በቃ እሷ እንደዚህ ለብሳ ለሱ እንዲህ ተጨንቃ ምናምን መሄዷ ምን ችግር አለው? ለምንድን ነው አንድ ነገር አይተን ቶሎ ይሄ ነገር ነው ብለን ለምንድን ነው? ኧረ ትችት ይቅርብን በእናታችሁ። ኧረ ተው እግዚአብሔርን። እኔ በጣም ነው ደስ ያለኝ። ሩታዬ ማርያምን ጀግና ነሽ። በቃ አንበሳ ቁጭ ብለሽ እንደዚህ ከሱ ጋር ራሱ እንዲህ ወይኔ ምን አይነት ስሜት እንደሚሰማው ደግሞ በጣም ነው ደስ ያለው። ስለዚህ ሩታ ትክክል ነሽ ነው የምለው። ጎበዝ በቃ ምን ችግር አለ? ሲጀመር ተሸፋፈኑ ነው በቃ ምን ችግር አለ? ተሸፋፍና እሱን ለማስደሰት ነው ያ ነገር አርጋ ሄደችው እንጂ እምነቴ ቀየርኩኝ ብላ የተናገረችው ነገር የለም። ማህተቧ ስትበጥስ አላየን። ወይም ደግሞ አይ በቃ እኔ እስልምና እምነትን ተቀብያለሁ ብላ ስትናገር አልሰማን። ምን ችግር አለው? ይሄ አሁን እሱ ጋር እኔ ለምሳሌ አከራዮቼ አዲስ አበባ እያለሁ አከራዮቼ እልፉ ትባላለች። በዚህ አጋጣሚ እንደውም በጣም እጅግ በጣም ጥሩ ሰው ማለት ነው። እግዚአብሔርን ከምነግራችሁ በላይ በጣም ጥሩ ሰው ናት። ልክ 12 ሰዓት ላይ ሆኖ ሊያፈጥሩ ሲሉ እገባለሁ እኔ እነሱ ጋር። ስገባ ግን እንደዚህ አልገባም። ምናልባት ሱሪ አድርጌ ልገባ እችላለሁ። በብዛት ግን ቢጃማ ወይ የሆነ ቀሚስ ለብሼ ነው የምገባው። ለምንድን ነው ያ ነገር እዛ ቦታ ውስጥ አሁን ሙስሊም አሁን እኔ ያልኳቸው አከራይ ጋር ማለት ነው ወንድሞቿ አሉ፣ የወንድሞቿ ልጆች አሉ ምናምን። በሙስሊም ደግሞ በጣም ደስ የሚለው ነገር ይሄ በቃ እንዲክብብ ብለው ብዙ ሆነው ነው እንትን የሚሉት ሲያፈጥሩ ማለት ነው። ብዙ ቤተሰብ ምናምን ይመጣል በየተራ ዛሬ አንዱ ቤት ነገ አንዱ ቤት እየሄዱ ነው እንትን የሚሉት የሚያፈጥሩት ማለት ነው። በተለይ ታላላቆቻቸው ጋር ሄደው ነው የሚያፈጥሩት። ስለዚህ እኔ አሁን ሱሪ አድርጌ ፀጉሬን እንዲያርጌ ምናምን ሲሄድ ደስ አይላቸውም። ስለዚህ እኔ ለነሱ ክብር ስላለኝ እነሱን ስለማከብራቸው ስለምወዳቸው ሙስሊም እህት ወንድሞቼ ስለሆኑ ምን ችግር ሻርፕ ለብሼ ነው የምገባው። እንደዚህ ባልጠቀልልም ግን ሻርፕ ለብሼ ፀጉሬን እንዳይታይ እንደዚህ ሻርፕ ለብሼ ገብቼ ነው ከነሱ ጋር የምበላው የምጠጣው። ኢቭን ማርያምን እነሱ ጋር እንኳን ስጋ ምናምን ካለ በብዛት ማለት ሀብታሞችም ስለሆኑ ስጋ ምናምን ብዙ ጊዜ አይጠፋም። ጭራሽ ያለ ስጋ አፈጥሩ። ስጋ ምናምን ማለት ሁሉም ቦታ አይደለም። እኔ ራሴ እንትን ያልኩበት የአከራዬ ቤት ነው የምነግራችሁ። ስጋ በብዛት ስጋ አለ እና ተጠንቅቃ ለኔ ብላ ሾርባው ለብቻ ታደርገልኛለች። የሆነ ነገር ሲሰሩ ሩዝ ምናምን ይሄ ለሷ ብላ ለብቻዬ እንትን እንዳይለኝ ግን ምበላ ከነሱ ጋር እንደዚህ አብረን ነው አንድ እንትን ላይ ቁጭ ብለን ነው።
ምን በላው ማለት ነው። ስለዚህ እኔ እንደዛ ስለበላው ስለጠጣው ከነሱ ጋር ስላፈጠርኩኝ ምን ችግር አለ? ሙስሊም ሆንኩ ማለት ነው አይደለም። ስለዚህ ሩታም ደግሞ አሁን ሄዳ እሱን ስላስፈጠረች ሂጃብና አባያ ስለለበሰች ሙስሊም ሆነች ማለት አይደለም። እባካችሁ 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 ነገሮች በአንድ ነገር ብቻ አንድ ሳይድ ይዘን አንዬ ምን ችግር አለ? ወይኔ እያንዳንዳችን ቤት እኮ ሙስሊም አጠገባችን አለ አይደል እንዴ? ክርስቲያን አጠገባችን አለ። ስለዚህ ምን ችግር አለ? ይሄ እኮ ምንም እንትን የሚል ነገር አይደለም። እንደኔ ሩታ አንበሳ ነሽ፣ የእውነት አንበሳ ነሽ፣ ጀግና። እንዳውም እኮ ልጁ በጣም ዲሲፕሊን ያለው ልጅ ነው። እውነትሽን ነው። የምር ያኑን ላይ ማታው ፈተና ራሱ ማለፉ እኮ በጣም ትልቅ ነገር ነው። ምንም ብታደርግለት ምንም ብታደርግለት ስል እንደዚህ ብታስፈጥረው አንደኛ ጓደኛዋ ነው፣ ሁለተኛ ማታ ያኑላ መከራ ያኑላ ስቃይ አይቶ ነው እንትን ያለው። ምን ችግር አለ? አጠገቡ ሆና ትሪት ብታረገው ጾመኛ ነው፣ እሱን ብትንከባከበው እኮ ምንም ችግር የለውም። ምን ኖርማል ነው። በቃ ጓደኛዋ አይደል እንዴ? ምን ችግር አለ? ነገሮችን በአንድ ሳይድ ብቻ አኔ ነው የምለው እኔ። እና ማን ነበረች ጽጌ? ጽጌ ጸጋሽ ይገፈፍ አልልሽም መቼም። አብርሃም ራሱ ምን አስበህ ነው አሁን አንተ? ምን አገባ ሲጀመር? ምን አገባክ? በቃ ትተሃት አይደል እንዴ ካስሩ ጋር እንትን ስትል የነበረው? አሁን ለእሷ የሚገባት ሰው አይደለም። እኔ ስለምናውቀው ፈተና አንተ ማን አስተማሪ አድርጎክ ነው እሱን የምትፈትነው? ማን ነው አስተማሪ ያደረገክ አንተ? ሲጀመር ማለት ነው አንተ እንደዚህ ለመናገር እንኳን የሚያበቃ ሞራል ለሱ አለህ እንዴ? እግዚአብሔርን የምሬን እኮ ነው። እኔ በጣም ነው የማደንቃችሁ ሩታና አብርሽን። ግን ቢሆንም ማለት ነው ስለማደንቅ ብቻ ጥፋትህን እንትን ብዬ አላልፍም እንዴ። አንተ ሲጀመር እኮ እንደዚህ የመናገር ሞራሉም እኮ የለህም። እሱን የመፈተን አቅሙ አለህ እንዴ? መስማሙን ከአንተ እኮ እሱ 10 እጅ እጥፍ ይበልጣል ማለት ነው። ማርያምን ማታ ባደረገው ነገር ሲጀመር አንቺ ሴት ልጅ አይደለሽ እንዴ? ለራስሽ ክብር የለሽም? ታዩ እሺ፣ ሌላው ይቅር፣ ለዳኒ እንኳ ክብር የለሽም። ባልሽ ነው አይደል እንዴ? ዳኒ አሁን ጓደኛሽ ነው። ግን እንደዛ አልጋ ላይ ወንድ ልጅ ነው። በኢየሱስ ስም እንዳውም ፈጣሪ ነው። እውነት ጾም ስለሆነ ነው እግዚአብሔር የጠበቀው መሰለኝ። አላህ ነው ያተረፈክ። እንኳን እግዚአብሔር አተረፈክ። እውነት ይሶ እንኳን እግዚአብሔር አተረፈ። እንደዚህ ላይ ወጥተሽ ምንድን ነው አንቺ? ለራስሽ ትንሽ ክብር አይኖርሽም? በጣም እኮ ክብርሽን ራስሽን እኮ ነው ያዋረድሽው። ማርያምን እሱን ለመፈተን እናንተ ማን ስለሆናችሁ ነው እንትና ይሶን የምትፈትኑት እንዴ? ሩታ እኮ ትንሽ ልጅ አይደለችም። በቃ ከፈለገችው ሰው ጋር መሆን ትችላለች አይደል እንዴ? መብቷ ነው። ምንድን ነው እንደዚህ ቅሌት ራሳችሁን ሰው ደረጃችሁን እኮ ዝቅ ነው ያደረጋችሁት። የምር ከእናንተ የማይጠበቅ ነገር ጭራሽ የማይጠበቅ ነገር ነው ያደረጋችሁት። አሁን እሱን ስለፈተንሽ እሺ የሆነ ነገር አድርጎሽ ቢሆንስ ምን ልትይ ነበር? ወንድ ልጅ ነው። አንደኛ ሩም ነሽ፣ ቤት ቆልፎ በቃ ይሄን እድልማ አገኘው ብሎ ምን ልትሆኚ ነበር? ምን ትሆኛለሽ? እሺ ራስሽን እንደዚህ እስከዚህ ደረጃ ድረስ በዚህ ልክ ራስሽን ጥለሻል ማለት ነው። አብርሃም አሁን ከውጭ ነው ምን ይፈጠር ምን ይሁን በምን ያውቃል ነው? እሱ ጋም ካሜራ ሁለቱም ቦታ በካሜራ ይከታተልሻል ነው። የሆነ ነገር ቢፈጠር መጥቶ እሱ ያድንሻል? አያድንሽም። ቤቱን ቆለፈው ይሄ ልጅ። እንደ ሌሎቹ ወንዶች ቢሆን ማለት ነው መጥፎ ወንድ ቢሆን ዳይሬክት እንዲህ እንትን ስትዩ አይደለም እኮ በዛሬ ጊዜ እንኳን እንደዚህ አልጋ ላይ እንዲህ እየነካከሽ ምን እያልሽ እንትን ብለሽ ዝም ብለሽ ራሱ መንገድ ላይ ስትሄጂ ቂጥሽን ምንሽን እንትን እያለ ስንት ነገር የሚያደርግ ወንድ ባለበት ዘመን የእውነት ኮራሁብህ እግዚአብሔርን። እንዳንተ አይነት አንድ ወንድ ስላለ በጣም ደስ ይላል። እግዚአብሔርን ነው እውነት አንበሳ ነው። አንቺ ግን እውነት ጽጌ በዚህ ደረጃ ራስሽን አትጣይ፣ ራስሽን አታውርጅ። የፈለገ ብትፈምሺ፣ የፈለገ አድናቂ ቢኖርሽ፣ የፈለገ ሰው እንትን ቢልሽ እንዴት ራስሽን ትጥያለሽ? ሴት አይደለሽ እንዴ? ሴት ልጅ እኮ የሆነ ኮራ ምናምን ብላ ራሷን የሆነ እንትን ስትል ነው ደስ የሚለው እንጂ በዚህ ልክ ለአብርሃም ብለሽ አብርሃም ስላለሽ ብቻ የራሳችሁ ወጥመድ ራሳችሁ የዘረጋችሁት ወጥመድ ራሳችሁን ነው እንትን ያላችሁ እንጂ ልጁ ግን እግዚአብሔር ጠብቆት ድኗል። እንግዲህ በሴት ልጅ ከመደፈር ድኗል። እውነት
እንዴ በስመ አብ ወወልድ ወመንፈስ ቅዱስ ምን የሚሉት ነው ይሄ? በስመ አብ ጾታዊ ጥቃት ተገለበጠ ከወንድ ወደ ሴት ከሴት ወደ ወንድ ነው እንጂ አንቺ ሴት ነሽ እንግዲህ አንቺ ነሽ ልትደፍሪው የነበረው እኮ። ይሄ እኮ አስገድዶ መድፈር ነው አይደል እንዴ? ምንድን ነው? ኧረ በእናትሽ ኧረ በእናታችሁ እግዚአብሔርን ቢያንስ ለምታደርጉት ነገር መጀመሪያ የሆነ ይሄ ነገር ባረግ ምን አይነት ነገር ይፈጠራል ብላችሁ ቢያንስ ትንሽ አስቡበትና የሆነ እንትን በሉ። ዝም ብላችሁ በቃ ያው ተፈመስን ታዋቂንን ምናምን ብላችሁ እንደዚህ መዘበራረቅ ሰው ላይ እንትን ማለት በጣም እጅግ ያሳፍራል። እውነት በጣም ነው ያፈርኩብሽ ጽጌ፣ በጣም እጅግ በጣም። ሌላው ተይው፣ ለባልሽ ለዳኒ ክብር ሊኖርሽ ይገባል እንደዚህ ስታረጊ። እሺ አሁን ያን አጋጣሚ ተጠቅሞ ይሶ የሆነ ነገር ቢያረግሽ ምን ልትሆኚ ነበር ነው? ደፈራኝ ነው የምትይው ወይስ ደፈርኩት ነው የምትይው? የእውነት ግራ የሚያጋባ ነገር እኮ ነው ያረግሽው። ምን ልትይ ነበረ? ይሄ እንግዲህ ጥያቄው ራስሽን መልሽው። ለማንኛውም ማለት ነው ሁላችንም መጀመሪያ ለራሳችን ክብር ይኖረን። ራሳችን ስናከብር ነው ሌላውንም እናከብረው። እኔ ለራሴ ሪስፔክት ሲኖረኝ ለሌላውም ሪስፔክት ይኖረኛል እንጂ ይሄ እንደዚህ በየቦታው በየደረሳችሁበት ስትጣጣሉ ራሳችሁን ስጥሉ፣ ኧረ በጣም ያሳፍራሉ። እውነት ሴትነት ራሱ የሆነ ለምን ሴት ሆንኩኝ ሁላ እስከ ማለት ድረስ ነው የደረስኩት። እግዚአብሔርን በጣም ያስጠላል፣ በጣም ያስጠላል። አስቢበት። ከዚህ በኋላ እንደዚህ አይነት ነገር ላለመስራት ከቻልሽ እንዳውም እውነት አድናቂዎችሽን ይቅርታ ጠይቂ። እግዚአብሔርን ነው የምልሽ። ይሄ የሰራሽው ስራ በጣም የሚያሳፍር በጣም የሚያስጠላ ስራ ነው የሰራሽው። እንግዲህ እግዚአብሔር ልቦና ይስጥሽ። ይሶዬ አንተ እንኳን እግዚአብሔር አዳነ በሴት ልጅ ከመደፈር እንኳን ፈጣሪ ጠበቀክ። ሩታዬ በርቺ ስልሽ ግን እንትን እያደፋፈርኩሽ አይደለም፣ ግን የምትሰሪው ስራ በጣም በጣም በቃ ኢትዮጵያ ትክክለኛ ኢትዮጵያዊ ሴት ነሽ። በቃ አንቺ ማርያምንም እወድሻለሁ። ሀገራችንን ሰላም ያርግልን። ባባ